ሰላም እንዴት ናችሁ? በዛሬው ቪዲዮአችን ስለ ዳዮድ እናያለን። በስልኮቻችን ላይ ወይም ደግሞ በስልኮች ላይ የምናገኛቸውን ዳዮዶችን እነሱ እናያለን። በባለፈው ቪዲዮአችን ስለ መልቲሜትር ማየታችን ይታወሳል። ዛሬ ደግሞ ዳዮድ እንዴት ቼክ እንደምናደርግ እንዴት እንደሚሰራ እሱን ቼክ እናደርጋለን ማለት ነው። ስልኮቻችን ላይ ያሉ ዳዮዶችን ብዙ አይነት ዳዮዶች እንዳሉ ይታወቃል። ከዛ ውስጥ ግን አንዱን መርጠን ዛሬ እናያለን ማለት ነው። ብዙ አይነት ዳዮዶች ናቸው ያሉት ላይክ ሬክቲፋየር፣ ቲቪኤስ ዳዮድ፣ ዚነር ዳዮድ፣ ኤልኢዲ ዳዮድ የምንላቸው አሉ። ከዛ ውስጥ ግን አንደኛ የሆነው ሬክቲፋየር ዳዮድን እናያለን ማለት ነው። ሬክቲፋየር ዳዮድ እናያለን። ሬክቲፋየር ዳዮድንም በምናይበት ጊዜ የምናገኘው በላይ ሴክሽን ውስጥ ነው። ላይ ሰርኪት ውስጥ ነው የምናገኘው። ኤልሲዲ ላይት ያለበት ሴክሽን ውስጥ ነው የምናገኘው ማለት ነው። ለምሳሌ ስልክ የ12 የ125 ማለት ነው። እሱ ላይ ወስደን ብናይ ሬክቲፋየር ዳዮድ የምንላት እቺ ናት። ላይት ሴክሽን ወይም ደግሞ ላይት ሰርኪት ፓርት ላይ የምትገኘው ናት። ያቻለች ያስባል እቺኛዋ ዳዮድ ማለት ነው። እቺኛዋ እሷ ናት ሬክቲፋየር ዳዮድ ማለት ነው። እሷም ላይት ሴክሽን ላይ ነው የምትሰራው። እንዴት እንደምትሰራ እና እንዴት ፕሮቴክት እንደምታደርግ ሰርኪቱን እሱን አብረን እናያለን። ሌላውን ይሄ ሆት 8 ነው። ሆት 8 ላይት እቺኛዋ ናት ማለት ነው። እዚህኛው ላይ ደግሞ ላይት ሴክሽኑ እዚህ ጋር ነው ያለው። ይሄ ዳዮድ እንዴት እንደሚሰራ ፕላስ ደግሞ ፌል በሚያደርግበት ጊዜ እንዴት ቼክ እንደምናደርግ እሱን ዛሬ አብረን እናያለን ማለት ነው። እሱን ዛሬ አብረን እናያለን። ስኬማቲክ ዲያግራማችን ላይም ቼክ እያደረግን እሱን አብረን እናያለን ማለት ነው። ስኬማቲክ ዲያግራማችን ላይ ቼክ በምናደርግበት ጊዜ ዳዮድ ዲኖት የሚደረገው ወይም ደግሞ የምናገኘው በዲሌተር ነው የሚጀምረው ማለት ነው። ስኬማቲክ ዲያግራማችን ላይ ዲኖት የሚደረገው በዲሌተር ነው። ይሄ አሁን ላይት ሰርኪታችን ነው። ይሄ ላይት ሰርኪታችን ነው። እቺ ዲስፕሌይ እና ላይት አይሲያችን ናት። ግራፊክስ አይሲ ማለት ነው። እዚህ ሴክሽን ላይም በምናይበት ጊዜ እዚህ ጋር ዳዮዳችን አለች። ሬክቲፋየር ዳዮድ ናት ማለት ሲምቦሏም ይሄን ይመስላል። ሬክቲፋየር ዳዮድ ሲምቦሏ ይሄን ይመስላል። እዚህ ሴክሽን ላይ የሚቀመጥበት አንዱ ለፕሮቴክሽን ነው ማለት ነው። ሰርኪቱን ፕሮቴክት ለማድረግ ነው የሚቀመጠው። ምክንያቱም አሁን ከስልካችን ትልቁ ቮልት ፕሮዲዩስ የሚደረግበት ላይት ሴክሽን ላይ ነው። ላይት አይሲ ሴክሽን አካባቢ ላይ ነው። ምክንያቱም ከባትሪ የምናገኘው 3.7 እስከ 4.2 ነው ከቪፒኤች ጋር ማለት ነው። ቪፒኤች አሁን ለምሳሌ ቪባታችን አሁን እዚህ ጋር አለ ቻርጂንግ አይሲ የሚወጣው ማለት ነው። በቀደሙ ሴክሽናችን አይተናል። ቪባቱ እዚህ ጋር ከገባ በኋላ ኦልሞስት ከ3.7 እስከ 4.2 ብቻ ነው የሚሆነው ማለት ነው ቪባቱ። ነገር ግን ስክሪናችንን ሊያበራው አይችልም። 3.7 ወይ 4.2 ስክሪኑን ሊያበራው አይችልም ማለት ነው። ብራይትነስ ሊሰጠው ስለማይችል አሁን እዚህ ሴክሽን ላይ ምንድነው የሚደረገው ማለት ነው? ከዛ በላይ ቮልት ነው የሚፈለገው። ላይክ አሁን ይሄኛው ላይ ብራይትነሱ ላይ ነው አስቀምጧል ቤዝ የሚሆነው፣ ነገር ግን እስከ 24 ቮልት ነው የሚፈለገው ማለት ነው። ስክሪን በደንብ ለማብራት እስከ 24 ቮልት ይፈለጋል ማለት ነው። ያን ነገር ለማግኘት ያን ቮልት ለማግኘት 24 ቮልቱ ማለት ነው ባትሪ ኦልሬዲ የሚሰጠን ከ3.7 ጀምሮ ነው። ቪፒኤች ጋር ብንመጣ ያው እስከ 3.7 እስከ 4.2 ብቻ ነው ማለት ነው። አሁን እንዳወራነው ደግሞ ስክሪናችንን ለማብራት ስንት ነው የሚያስፈልገን? ኦልሞስት ከ12 ቮልት እስከ 38 ቮልት የሚያበሩም አሉ። እንደየብራይትነሱ ይለያያል ማለት ነው። እነዚህ ሞዴሎች ላይ 24 ቮልት ነው የሚፈለገው ማለት ነው። ስክሪን ለማብራት 24 ቮልት ነው የሚፈለገው ማለት ነው። ያን ፕሮዲዩስ ለማድረግ እዚህ ጋር ቡስት ኮይል አለ እዚህ ጋር ቡስት ከተደረገ በኋላ ስንት ይሆናል ማለት ነው? 24 ቮልት ይሆናል ማለት ነው። 24 ቮልቱን ደግሞ ወዴት ነው የሚሄደው? ዳይሬክትሊ ወደ ስክሪን ኮኔክተር ነው የሚሄደው። ወደ ስክሪን ኮኔክተር ነው የሚሆነው። 24 ቮልት ወደ ስክሪን ኮኔክተር ነው የሚሄደው። ይሄ 24 ቮልት ወደዚህ የሚመለስ ከሆነ በኤኒ ሚንስ ማለት ነው ወደ ኋላ የሚመለስ ከሆነ ይሄን ሰርኪት ሙሉ በሙሉ ዳሜጅ ያደርገዋል። ምክንያቱም ያን ያክል ሃንድል ማድረግ ስለማይችል ማለት ነው። ያን ያክል ሃንድል ማድረግ ስለማይችል ዳሜጅ ያደርገዋል ማለት ነው። ያን ፕሮቴክት ለማድረግ እዚህ ጋር ምንድነው የምንጠቀመው? ዳዮድ ሬክቲፋየር ዳዮድ እንጠቀማለን ማለት ነው።
አሁን ይሄ ዳዮድ ወዴት ነው የሚሄደው ማለት ነው? ከአኖድ ወደ ካቶድ ነው የሚሄደው ማለት ነው። እዚህ ጋር እንደምናየው ከዚህ መስመር ወደዚህ ብቻ ነው መሄድ የሚችለው ማለት ነው። አሁን ይሄ 24 ቮልት ወደኋላ ልመለስ ቢል ይሄ 24 ቮልት ይሄ 24 ቮልት ማለት ነው ወደኋላ ልመለስ ቢል አይችልም ማለት ነው። ምክንያቱም እዚህ ጋር ብሎክ ያደርገዋል ማለት ነው። ዝግ ነው ማለት ነው። ሶ በአንድ ዳይሬክሽን ብቻ ነው ከረንት ፍሎ የሚፈቀደው ማለት ነው። እሱም ከአኖድ ወደ ካቶድ ነው የሚሄደው ማለት ነው። ሶ 24 ቮልቱ ቢመለስ ኖሮ እኛውንም አይሲ ዳሜጅ ያደርጋታል። ዳሜጅ ከማድረግም አልፎ ፓዶችን ላይተርፉ ይችላሉ ማለት ነው። ሶ ያን ፕሮቴክት ለማድረግ እዚች ጋር ዳዮድ ሬክቲፋየር ዳዮድን እንጠቀማታለን። በጣም አስፈላጊ ከሚባሉ ኮምፖነንቶች ውስጥ አንዷ ናት ማለት ነው። ሶ ስኬማቲክ ዲያግራማችን ላይ እንዳየ ነው ማለት ነው። ዳዮድ ያው በሌተር ዲ ነው ዲኖት የሚደረገው። ዳዮድ በሌተር ዲ ነው ስኬማቲክ ዲያግራማችን ላይ የምናገኘው። ሶ ዛሬ ከዛ ውስጥ አንዱን የምናየው ሬክቲፋየር ዳዮድ ነው የምናየው ማለት ነው። ሬክቲፋየር ዳዮድ። ይሄ ሬክቲፋየር ዳዮድ የሚገኘው ዲስፕሌይ ላይት ሴክሽን ስልካችን ላይ ላይት ሴክሽን ውስጥ በምናገኘው የትኛውም ስልክ ላይ ላይት ሴክሽን ላይ የምናገኘው ላይት ሴክሽን ላይ እነዚህ ማለት ነው። አሁን ይሄ ሌት ላይት ነው። እቺ ሬክቲፋየር ዳዮድ ነው የምትባለው ማለት ነው። ሬክቲፋየር ዳዮድ ነው የምትባለው። አሁን የ12 ጂማ ደግሞ እቺ ዳር ላይ ያለችው ጥቁሯ ማለት ነው። ጂማ ሬክቲፋየር ዳዮድ ነው የምትባለው ማለት ነው። ሬክቲፋየር ዳዮድ ነው የምትባለው ማለት ነው። ሶ ላይት ሴክሽን ላይ ነው የሚገኘው ማለት ነው። ለሰርኪቱ ፕሮቴክሽን ይሰጣል ማለት ነው። ፕሮቴክሽን ይሰጣል ማለት ነው። ሶ ሲምቦሉን በምናይበት ጊዜ ይሄ ነው ማለት ነው። እዚህ ጋር አኖድ አለ፣ እዚህ ጋር ደግሞ ካቶድ አለ ማለት ነው። ከረንት ፍሎ የሚቻለው በአንድ ዳይሬክሽን ብቻ ነው ብለናል። ምክንያቱም ከረንቱ ወደኋላ የሚመለስ ከሆነ ዳሜጅ ስለሚያደርገው ከረንት ፍሎ የሚፈቅደው በአንድ ዳይሬክሽን ብቻ ነው። ከአኖድ ወደ ካቶድ ብቻ ነው ማለት ነው። በዚህ ጋር ብቻ ነው እንደዚህ መሄድ የሚችለው ማለት ነው። ከዚህ ወደዚህ ልመለስ ብሎክ ያደርገዋል እዚህ ጋር ማለት ከዚህ ማለፍ አይችልም ማለት ነው። ሶ ፕሮቴክተር ነው የሚሆነው ማለት ነው። ሶ መልቲሜትራችን ላይ እንዴት ነው ቼክ የምናደርገው? እሱን ደግሞ ቼክ እናደርጋለን ማለት ነው። እሱንም ዳዮድ ሞድ ላይ እናደርግና መልቲሜትራችንን ቅድም አይተናል እንዴት እንደምንሰራ ዳዮድ ሞድ። ሶ እዛ ላይ እናደርግና ቀዩ ግራውንድ ላይ እናደርጋለን፣ በጥቁሩ ደግሞ ቼክ እናደርጋለን ማለት ነው። ዳዮድ ላይ ግን ሁለቱንም ያው ፎርዋርድ እና ሪቨርስ ቢያዝን ሪቨርስ ቼክ እናደርጋለን። ፎርዋርድ እና ሪቨርስን ቼክ ስለምናደርግ እዛው ላይ ፒኖቱን እየቀያየርን ቼክ እናደርጋለን ማለት ነው። ሶ መልቲሜትሩ ሲያነብልን በአንድ በኩል ኦኤል ነው መሆን ያለበት፣ በአንድ በኩል ብቻ ነው ቫልዩ የሚኖረው ማለት ነው። በአንድ በኩል ኦኤል ነው፣ በአንድ በኩል ቫልዩ። በሁለቱም በኩል የሚያነብ ከሆነ ሪቨርስ ላይም ፎርዋርድ ላይ የሚያነብ ከሆነ ዳዮዱ አይሰራም ማለት ነው። ዳዮዱ አይሰራም እንቀይረዋለን ማለት ነው። የግድ በአንድ በኩል ኦፕን፣ በሌላ በኩል ግን ማንበብ አለበት ማለት ነው። ፕሮቡን በምንቀያይርበት የመልቲሜትሩ ፕሮብ በምንቀያይርበት ጊዜ በአንድ በኩል ኦኤል፣ በአንድ በኩል ግን ቫልዩ ይኖረዋል ማለት ነው። ሶስቱን አሁን ቼክ እናደርጋለን መልቲሜትራችን ላይ። መልቲሜትራችንን ኦን እናደርግና ዳዮድ ሞድ ላይ እናደርጋለን። አሁን ቀደም አውርተናል። እቺ ዲሲ ቮልቴጅ ለመለካት ነው። ሁለቱም እንትን ብቻ እንጠቀማለን ተባብለናል። ይሄ ዲሲ ቮልቴጅ የምንለካበት ነው። ቻርጀር ቼክ በምናደርግበት ጊዜ ሊሆን ይችላል። ዲሲ ቮልቴጅ ቼክ በምናደርግበት ጊዜ እችኛው ላይ እናደርጋለን ማለት ነው። ቀጥለን ግን እዚህኛው ላይ ዳዮድ አለ፣ ሬዚስታንስ የምንለካበት አለ፣ ኮንቲኒቲ ቼክ የምናደርግበት አለ፣ ፕላስ ደግሞ ካፓሲተር ቼክ የምናደርግበት አለ። ዳዮድ እዚህ ላይ እናደርግና አሁን ሬዚስታንስ ላይ ስላለ ወዴት እንመልሰዋለን? ወደ ዳዮድ ሞድ። አሁን ኮንቲኒቲ ላይ መጥቷል በሴሌክተር ማለት ነው። አሁን ዳዮድ ላይ መጥቶልናል ማለት ነው። እዚህኛው ላይ እናደርግና ቼክ ፎርዋርድ እና ሪቨርስ ቼክ እናደርጋለን ማለት ነው። ፒኑ መቀያየር ማለት ነው። እነዚህ ሁለቱም ፒን ሪቨርስ እና ፎርዋርድ ማለት ሁለቱም አሁን እንደዚህ ከለካሁኝ አንዱን ለካው፣ እንደዚህ ደግሞ ዳይሬክሽኑን ቀይሬ ለካዋለሁ። ፎርዋርድ እና ሪቨርስ ቢያዝ እንደዛ ቼክ እናደርጋለን ማለት ነው። ይሄ ዳዮድ በአንድ በኩል ብቻ ነው ማንበብ ያለበት ማለት ነው። የሚሰራ ከሆነ በአንድ በኩል ብቻ ነው ማንበብ ያለበት ማለት ነው። እሱን እንለካለን ማለት ነው። አሁን ቀዩ በዚህ ጋር አድርግና እንዲታያችሁ ላድርግና እንደዚህ እናደርግና አይ ቲንክ ይታያችኋል። ይሄ ቀዩ ነው፣ ይሄ ግራውንዱ ነው። ሁለቱም ጫፍ ቼክ እናደርጋለን ማለት ነው። አሁን ኦኤል ነው እያነበበ ያለው፣ በአንድ በኩል ኦኤል ነው እያነበበ ያለው። አሁን ደግሞ ጥቁሩን በዚህ ጋር ቼክ አደርጋለሁ፣ ቦታ ቀያይሬ ማለት ነው። ተቀያይሯለሁ ማለት ነው። ይሄ አሁን ጥቁሩን በዚህ ነው ጌጅ ያለው፣ በአንድ በኩል እያነበበ ነው። በደንብ እንዲታያችሁ በአንድ በኩል ያነበበ በአንድ በኩል አያነብም ማለት ኖርማል ነው ማለት ነው። አሁን መልሰን ቼክ እናደርጋለን ካስፈለገ
ታንቀያይርና በዚህ ጋር ኦኤል ነው ማንበብ ያለበት ማለት ነው። ቀዩን በዚህኛው ቼጅ ያለው ፒንኩ ላይ ነው የምናደርገው ዳይሩ ላይ ማለት ነው። ኦኤል ሶ በአንድ በኩል ብቻ ነው ማንበብ ያለበት ማለት ነው። በአንድ በኩል ቼክ የምናደርግበት ጊዜ ኦኤል ነው፣ በአንድ በኩል ብቻ ያነባል ማለት ነው። እንደዛ ሲሆን ይሰራል ማለት ነው። ዳዮዳችን ይሰራል ማለት ነው። ሪፕሌስ ማድረግ አይጠበቅብንም ማለት ነው። እንደዛ ፎርዋርድ እና ሪቨርስ በያዝን ቼክ እናደርጋለን ማለት ነው። ሮጉን በመቀያየር ብቻ ማለት ነው። ቀዩንና ጥቁሩን በመቀያየር ቦታው ማለት ነው። እንደዛ ቼክ እናደርጋለን። በአንድ በኩል ያነባል፣ በአንድ በኩል ኦፕን ወይም ደግሞ ኦኤል ነው የሚያሳየው ማለት ነው። ስለ ዳዮድ ሌላ ታይፖቹ ምናምን አድቫንስድ ዋን ላይ በደንብ ተጠቅሷል። እዛ ላይ ማግኘት ትችላላችሁ። እስካሁን ኮርሱን ያልወሰዳችሁ መውሰድ ትችላላችሁ። ስፔሻል አፕግሬድም አድቫንስድ ዋንም ኦልሬዲ እየተሰጠ ስለሆነ መመዝገብ ትችላላችሁ ማለት ነው። ለሲኒየር ተማሪዎቻችን ወይም ደግሞ አድቫንስድ ዋን እና ስፔሻል አፕግሬድ ለወሰዳችሁ ብቻ ሌላ የተዘጋጀ ያለ ኮርስ አለ። እሱም የመጨረሻው አድቫንስድ የሚሆን ትምህርታችን ነው። እሱም ደግሞ ዴል ስልኮችን የምንሰራበት እነሱን ብቻ የምንሰራበትን ዴል የሆኑ ስልኮችን ማንኛውም ዴል ስልክ የምንሰሩበትን እሱ ኮርስ የተዘጋጀ ነው። ለእናንተ ብቻ ለሲኒየር ተማሪዎች ብቻ የሚሰጥ ማለት ነው። እሱንም በቅርቡ ፖስት የምናደርግ ይሆናል። ታንኪዩ